الله እኮ ያቅ ነበር الله ያቃል وبشر الصابرين ሲል ታጋሾችን አበስራቸው ሲል ትግስት ከባድ እንደሆነ መንገዱም ረጅም እንደሆነ አላህ ጠንቅቆ ያቃል ችግርና መከራ ላይ ሆነ መቼ ከዛ ችግርና መከራ እንደምትወጣ አታውቅም ግን አትታገሳለህ አላህ ይህን ሁሉ ያቃል አው ትግስት ከባድ ነው ዱዓን ታደርጋለህ አላህን ትለምናለህ አላህን ትማጸናለህ ግን ያ ዱዓህ መቼ እንደሚሆን አላህ መቼ እንደሚሰማህና እንደሚቀበል አታውቅም ከዚያም ጋር ግን ትታገሳለህ ወዳጅ ትግስት ከባድ ነው ለዚህ ነው አላህ ኢንማ ይወፋ الصابرون اجرهم بغير حساب ታጋሾች እኮ ምንዳቸውን ስፍር ቁጥር በሌለው መልኩ ነው የምመነዳቸው አላህ ያለው አይዞህ እሺ ወዳጅ ያለህበት ነገር ምንም ቢሆን ምንም ላንተ መልካም ነው ምንም ቢደብርህ ምንም ቢያስከፋ ምንም ቢያስጠላ ከአላህ የሚመጣ ነገር በሙሉ መልካም ነው ደግሞ ወዳጅ አትርሳ ረመዳን ነው ረመዳን ልቦች የሚጠገኑበት ነው ዱዓዎች የሚሰሙበት አላህ ከነበርንበት መጥፎ ነገር ወደ መልካም የሚቀየርበት ታላቅ ወር ነው ትልቅ እድል ነው ወዳጅ ይህን ረመዳን ተጠቀመው ይሄ ረመዳን ሲወጣ ልብህ ተጠግኖ ዱዓህ ተሰምቶ ካለህበት መጥፎ ነገር በሙሉ ወደ መልካም የምትወጣበት ይሆናል ኢንሻአላህ አይዞ ረመዳንን ግን አደራ በደንብ እንጠቀምበት አላህ ቀለል ያድርግላችሁ አላህ ያስደስታችሁ